መጽሐፈ ሲራክ ምዕራፍ 21 ልጄ ሆይ የበደልኸው በደል የሳትኸውም ነገር ቢኖር እንዳትደግም ተጠንቀቅ። ስለቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ሽሽ። ካገኘች ግን አትለቅህም። ጥርሷ እንደ አንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳለው የተሳለ ሰይፍ ኃጢአት ሁሉ እንዲሁ ናት። ካቆሰለችም ለቁስሏ ፈውስ የለውም። መመካትና መመኩራት ትዕቢትም ባለጸግነትን ያጠፏታል። እንደዚሁም የትዕቢተኞችን ቤት ያጠፋሉ። ድሃ በሚለምንበት ጊዜ አፉን እስከ ጆሮ ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይከተላቸዋል። እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ይመልሳል። ንግግርን የሚችል ሰው ከሩቅ ይታወቃል፣ ለብልህ ሰውም የተሳተው ኃጢአቱ ይታወቀዋል። በብድር ገንዘብ ቤቱን የሚሠራ ሰው ሕንፃው እንደ ክረምት ግንብ ነው። የኃጢአተኞችም አንድነታቸው እንደ ገለባ ክምር ነው፣ ፍጻሜያቸውም ለእሳት ነበልባል ይሆናል። የኃጢአተኞች መንገድ ጎጽጓጻ ነው፣ መውጫውም ገደል ነው። ልቦናውን ያጸና ሰው የእግዚአብሔርን ሕግ ይጠብቃል፣ እግዚአብሔርን የመፍራትም የመጨረሻዋ ጥበብ ነው። ያልተማረ ሰው ጠቢብ አይሆንም፣ ተምሮም ውርደት የሚበዛበት አለ። የብልህ ሰው ሐሳቡ እንደ ክረምት ውሃ ብዙ ነው፣ ምክሩም እንደ ሕይወት ውሃ ይመነጫል። ያላዋቂ ሰው ልብ እንደ ሰባራ ማድጋ ነው፣ የሰማውን ነገር ሁሉ መጠበቅ አይችልምና። አስተዋይ ሰው የጥበብን ነገር በሰማ ጊዜ ያደንቃታል፣ ዳግመኛም በእርሷ ላይ ይጨምራል። አላዋቂ ልቦና ግን ከሰማ በኋላ ይተፋል፣ ወደ ኋላም ይመልሰዋል። ያላዋቂ ሰው ነገሩ በራቀ ጎዳና እንዳለ እንደሚከብድ ሸክም ነው። የብልህ ሰው አንደበት መወደድ ግን መልካም ነው። የብልህ ሰው ነገሩ በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል። ጥበብ በአላዋቂዎች ሰዎች ዘንድ እንደፈረሰች ቤት ናት። የአላዋቂ ሰው ምክርም የማይወደድ ነገር ነው። የአላዋቂዎች ትምህርት እንደታሰረ እግር ነው። የአላዋቂዎችም ልቦና ቀኝ እጁን እንደታሰረ ሰው ደካማ ነው። አላዋቂ ሰው በሳቀ ጊዜ ቃሉን ከፍ ያደርጋል፣ ብልህ ሰው ግን በጭንቅ ከንፈሩን ፈገግ ያደርጋል። ጥበብ በአስተዋይ ሰው ዘንድ እንደ ወርቅ ጌጥ ናት፣ በቀኝ እጅ እንዳለ አምባርም ናት። የአላዋቂ ሰው እግር ፈጥና ወደ ቤት ትገባለች፣ በትምህርት የተፈተነ ሰው ግን የሰውን ፊት ያፍራል። አላዋቂ ሰው በደጃፍ ሆኖ የሰው ቤትን ይመለከታል፣ አዋቂ ሰው ግን በውጭ ይቆማል። ለሰው በበር ተጠግቶ ማዳመጥ አላዋቂነት ነው፣ በአዋቂ ሰው ዘንድ ግን ይህን ነገር ማድረግ እጅግ አሳፋሪ ነው። የለፍላፊ ከንፈር የማይመለከተውን ይናገራል፣ የጠቢባን ቃል ግን በሚዛን የተመዘነች ናት። የአላዋቂዎች ልባቸው በአፋቸው ነው፣ የአዋቂዎች አፍ ግን በልባቸው ነው። ኃጢአተኛ ሰው ሰይጣንን ቢረግመው ራሱን መርገሙ ነው። ሐሜተኛ ሰው ሰውነቱን ያረክሳል፣ ባደረበትም ቦታ ራሱን ያስጠላል።